አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በቀረበው አዲስ አጀንዳ ከስምምነት ባለመደረሱ የምክክር ኮሚሽን ጉባኤተኞች ተበትነው ለሰኞ ተቀጥረዋል። 500 ተመካካሪዎች ቃለ ጉባኤ የሚያቀርበው ኮሚቴ ነገም ለውይይት መጠራቱ ታውቋል። አዲስ አበባን ጉዳይ በተመለከተው አጀንዳ በ10 እና 50 ሰዎች ደረጃ በተደራጁ ተመካካሪዎች ሳይነሳ በ250 ሰዎች በተደራጀው ስልታዊ ቡድን ላይ አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ፖለቲከኞች የቀረበው አዲሱ አጀንዳ ዛሬም አከራካሪነቱ በመቀጠሉ 500ዎቹ ጉባኤተኞች ተበትነው ጉዳዩ ለሰኞ ተሻግሯል። 250 ሰዎችን ከያዙ ሁለት ስልታዊ ቡድኖች 15 በመሆን የተመረጡ 30 ሀሳብ አጠናቃሪዎቹ አዲሱን የአዲስ አበባ አጀንዳ አጠናቀው 500 ተመካካሪዎች ዛሬም እንዲያቀርቡ ሲጠበቅ ነበር። ጉዳዩ አከራካሪ በመሆኑ ከሰሞኑ ጉባኤተኞቹ ጉባኤ ረግጠው እንዲወጡ ዳርጎ የነበረ ሲሆን ዛሬም 30ዎቹ ሀሳብ አጠናቃሪዎች ከስምምነት ባለመድረሳቸው ሀሳቡ ተጨምቆ ሳይነበብላቸው መበተናቸውን ጉባኤተኞቹ ገልጸዋል። ምንም እንኳን ይህ ጉዳይ ለምክክሩ ተገቢ ጉዳይ ቢሆንም እንደ ሀገር አሁን ላለንበት ትርምስና እንደ ሀገር ለገባንበት የብሔር ፖለቲካ የአዲስ አበባ ጉዳይ በዚህ ልክ አነጋጋሪ ስለመሆኑ ትልልቅ ፖለቲከኞች ይታዘባሉ። እኛ እንደ ሀገር የተበተነው እኛን ለጦርነት የዳረገን እኛን ለድህነት የዳረገን የአዲስ አበባ ጉዳይ የአንዱ ክልል ይሁን የአንዱ ክልል አይሁን በሚል እንደ ትልቅ አጀንዳ ተነስቶ የላክናቸው ተወካዮቻችን ጉባኤተኞቹ ምክክር ኮሚሽኑ ላይ መበተናቸው በዚህ ልክ አጀንዳ አድርገው መውሰዳቸው እጅግ እንዳሳዘናቸው እየገለጹ ነው። ቢሆንም ግን ትላንትም ዛሬም ተመካካሪዎቹ አዲስ አበባ የኦሮሚያ መቀመጫ እንድትሆን በሚል የጠየቁት የኦሮሚያ ፖለቲከኞች ባቀረቡት ሐሳብ ላይ ባለመስማማታቸው ለተከታታይ 2 ጊዜ ተበትነዋል። ነገም በሰኞ ዕለት በዚሁ ጉዳይ እንዲወያዩና ወደ ስምምነት እንዲመጡም ይጠበቃል። ውድ ተመልካቾቻችን፣ ይህ የምክክር ኮሚሽን ኢትዮጵያን ለማሻገር ኢትዮጵያን ለሰላም ለማምጣት የኢትዮጵያን ሕዝብ ወደ አንድ ለመሰብሰብ ከተለያዩ አቅጣጫዎች የተሰበሰቡ የሃይማኖት አባቶች፣ ፖለቲከኞች፣ ምሁራኖች፣ ኤሊቶችና ወጣቶች፣ አካል ጉዳተኛ ሳይቀር ከመላው ኢትዮጵያ ከተወሰኑ ማህበረሰቦች የተወጣጡ ተወካዮችን ያቀፈ የምክክር ኮሚሽን ነበር። በዚሁ ምክክር ኮሚሽን ላይ ለተለያዩ ክፍሎች የተለያየ አጀንዳ የተሰጠ ሲሆን የአዲስ አበባ ጉዳይ ዛሬም ድረስ አከራካሪነቱ ቀጥሏል። እንደ ትልቅ አጀንዳም የኦሮሚያ ፖለቲከኞች አዲስ አበባ የኦሮሚያ ክልል ላይ ትካለልልን፣ ሌሎቹ ደግሞ በፍጹም ይህ አይሆንም፣ አዲስ አበባ ትላንት እንደነበረችው ዛሬም የኢትዮጵያ መቀመጫ የሁሉም ብሔር ብሔረሰቦች መኖሪያ ትሁን በሚል ክርክር አስነስተው ለምክክር ይስማማሉ፣ ለነገ ትውልድ ሀገርን ተስማምተው ያስረክባሉ የተባሉት ተወካዮች ዛሬ በአዲስ አበባ ጉዳይ ሳይስማሙ እስከ መበተን ደርሰዋል። ስምምነት ላይ ባለመድረሳቸውም የዛሬው መጨረሻ የነበረው የአዲስ አበባ ጉዳይ ወደ ነገም ተዘዋውሯል። ታዲያ ከአዲስ አበባ ተከራካሪዎች ጉዳዩ ምን ደረሰ? ምንስ ይጠበቃል? ከዚህ በመቀጠልስ መጨረሻቸው የአዲስ አበባ ጉዳይ በእርግጥስ የኦሮሚያ ዋና ከተማ ያደርጓት ይሆን ወይስ እየተከራከሩ ያሉ ፖለቲከኞች ምን ሐሳብ አላቸው የሚለውን ከራሳቸው አንደበት ከተናገሩት ዘርዘር አድርገን እናቀርብላችኋለን። አሚር ኒውስን ሰብስክራይብ እያደረጋችሁ አብረውን ይቆዩ። የአዲስ አበባን ጉዳይ በተመለከተው አጀንዳ በ10 እና 50 ሰዎች ደረጃ በተደራጁ ተመካካሪዎች ሳይነሳ በ250 ሰዎች በተደራጀው ስልታዊ በተባለው ቡድን ላይ አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ፖለቲከኞች የቀረበው ይህ አጀንዳ ዛሬ አከራካሪነቱን ቀጥሎ ባለመስማማት 500ዎቹ ጉባኤተኞች ተበትነው ጉዳዩን ለሰኞ ዕለት አሸጋግረውታል። 250 ሰዎችን ከያዙ ሁለት ስልታዊ ቡድኖች 15 የሆኑ ሰዎችን ተመርጠው 30 ሰዎች አጠናካሪዎች ሐሳቡን አደራጆች ተብለው አዲሱን የአዲስ አበባ አጀንዳ አጠናቀው 500ዎቹ ተመካካሪዎች ዛሬ እንዲያቀርቡ ሲጠበቅ ነበር። ነገር ግን ጉዳዩ ለዛሬ የሚደርስ አይመስልም። ጉዳዩ አከራካሪ በመሆኑ ከሰሞኑ ጉባኤተኞቹ ጉባኤ ረግጠው እንዲወጡ የዳረገ ጉዳይ ነበር። ዛሬም 30ዎቹ ሐሳብ አጠናካሪዎች
ከስምምነት ባለመድረሳቸው ሐሳቡ ተጨምቆ ሳይነበብላቸው መበተናቸውን ጉባኤተኞቹ ለተጠየቁት ጥያቄ ምላሻቸው ሆኗል። አንድ ተሳታፊ በሰጡን ቃለ መጠይቅ የአዲስ አበባ ጉዳይ ዛሬም ተቋርጧል፣ መስማማት ላይ ስላልተደረሰ ጉባኤተኞች ተበትነዋል፣ ሰላሳዎቹ እርስ በርሳቸው አልተስማሙም ብለዋል። አዲስ አበባ የኦሮሚያ መቀመጫ እንድትሆን በሕገ መንግስቱ እውቅና ይሰጥ በሚል የኦሮሚያ ፖለቲከኞች ባቀረቡት ሐሳብ ስምምነት ላይ ባለመደረሱ ጉዳዩ ለሰኞ አድሯል ነው ያሉት። ሌላኛው የፌዴራል ከተሞች አጀንዳ ተሳታፊና ከስልታዊ ቡድኑ ከተመረጡ ሐሳብ አጠናካሪዎች አንዱ ዛሬም በቃለ ጉባኤው ስምምነት ላይ ባለመደረሱ ለጉባኤተኞች አለመነበቡን ገልጸዋል። ቃለ ጉባኤው ለመነበብ በተዘጋጁት 30 ሰዎች ስምምነት ላይ መድረስ እንዳለበትም ገልጸዋል። ይሁን እንጂ ስምምነት ላይ ስላልደረስን ለጉባኤተኞቹ የምናነብላቸው ነገር የለም ነው ያሉት። ዛሬ ከሰዓት ይቀርባል የሚል እምነት ነበረን፣ 30ዎቹ መስማማት ስላልቻሉ 500ም ተበትኗል ሲሉ ነግረውናል። የፌዴራል ከተሞች ጉዳይ አጀንዳ ተሳታፊዎች ዛሬ ከሰዓት በኋላ በመሰብሰቢያ አዳራሽ እየወጡ በነበረበት ወቅት ቃለ ጉባኤው ባለመጠናቀቁ አለመነበቡን ለሰኞ መቀጠራቸውን ሲያወሱም እንደዚሁ ተስተውለዋል። በዋናነት ተመካካሪዎችን ያከራከረው ጉዳይ ምንድን ነው? ገለጻ ከሰጡ ተሳታፊዎች ውስጥ አንዱ እንዲህ ሲሉ ይነግሩናል። ብዙ ላይ ነገሮች ተስማምተን እያለ ከተማዋ ለፌዴራል መንግስትም ለኦሮሚያ ክልል መንግስትም ዋና ከተማ ሆና ታገልግል የሚል ሐሳብ መምጣቱን ይገልጻሉ። ይህም አንድ ከተማ ለሁለት አካላት ተጠሪ አድርጎ ማስኬድ ይቸግራልና የሚቸግር አይደለም መሆን ይችላል በሚል በሁለት ጽንፍ የረገጡ ሐሳቦች በተወያዮች መካከል ማከራከሩን መቀጠሉን ተናግረዋል። ከኦሮሚያ ክልል ውጭ ያሉ ተሳታፊዎች የቀረበው አዲስ አበባ የኦሮሚያ ዋና ከተማ ትሁን ብቻ ሳይሆን ውስጡ የባለቤትነት ጥያቄም ነው። ይህ ደግሞ የከተማዋን ነዋሪ መብቱን ያጠባል። በአንድ በኩል የብሔር ብሔረሰቦች ከተማ ናት እያለን እያለ ጠቅልሎ ለአንድ ብሔር መስጠት ግን የሌሎቹን መብት ያጠባል የሚል ስጋት ሐሳብ ማንሳታቸውንም ይገልጻሉ። በሌላ በኩል ኦሮሚያን የወከሉ ተሳታፊዎች ደግሞ የኦሮሚያ ክልል መንግስት መቀመጫውን እዚሁ አዲስ አበባ አድርጎ እየሰራ ነው፣ ስለዚህ ስጋት አይደለም፣ እውቅና ያለው ጉዳይ እውቅና የመስጠት ጉዳይ ነው የሚል ሐሳብ ማንሳታቸውንም ያመለክታሉ። ለዚህ ሐሳብ ደግሞ የክልሎችን መቀመጫ ዋና ከተማ መወሰን የፌዴራል መንግስቱ ስራ አይደለም፣ ይህንን የሚወስነው የክልል ምክር ቤት ነው። በፊትም በጨፌ ምክር ቤት ወስናችኋል፣ የፌዴራሉ መንግስት ግን ይህንን መወሰኑ ተገቢ አይደለም የሚል የመከራከሪያ ሐሳብ እንደተነሳበት ተገልጿል። የሁለቱንም ሐሳቦች በማቀራረብ አንድ ወጥ ምክረ ሐሳብ ለማዘጋጀት ሙከራ ቢደረግም አቋሞቻቸውን መቀየር እንዳልቻሉና የማቀራረብ ምክክሩ እንደሚቀጥል የገለጹት አጠናካሪው ካልሆነ ግን የሁለቱንም ሐሳብ ሰኞ ለ500ዎቹ ተመካካሪዎች ለማቅረብ ለዝግጅት ኮሚቴው ነገ ለውይይት መጠራቱን ገልጸዋል። ታዲያ ተመልካቾች ስለ አዲስ አበባ የቀረበው አዲሱ አጀንዳ ሊታጠፍ ወይስ ወደ ድምፅ ብልጫ ሊሄድ ይችላል የሚለው ጥያቄ እዚህ ጋር ይነሳል። ኮሚሽኑ ባዘጋጀው ውሳኔ አሰጣጥ መመሪያ መሰረት 75% ድምፅ ያገኘ ሐሳብ የሚጸድቅ ሲሆን ከዚህ በታች የሆነው ደግሞ 70% እንዲያገኝ በተመረጡ 366 የክልል ምክር ቤት ተወካዮች እንደገና ይታያል። 70% ድምፅ ካገኘ ሐሳቡ ያልፋል። ስለ አዲስ አበባ የቀረበው አከራካሪ አዲስ አጀንዳ ወደ ድምፅ ብልጫ ያመራ እንዲሆን የጠየቅናቸው ከ30ዎቹ ሐሳብ አጠናካሪዎች አንዱ እንዲህ ሲሉ ይነግሩናል። እንደዛ የሚሆን አይመስለኝም። ቀለል ያሉ አጀንዳዎች ሲሆኑ ወደ ምርጫ ይሄዳሉ። አንዳንድ በጣም የተካረረ ፍላጎት የሚያንጸባርቅበት አጀንዳ ከሆነ ግን ኮሚሽኑ ካስቀመጠው መመሪያ ውጭ ታሳቢ የሚያደርግ ይመስለኛል ሲሉ ሐሳባቸውን ይሰነዝራሉ። የከረረ ፍላጎት የተንጸባረቀበት ጉዳይ በድምፅ ብልጫ ይወሰን ቢባል አሸናፊና ተሸናፊ ስለሚኖር በጋራ ወደ ማሸነፍ ሳይሆን ወደ መሸናነፍ እንደሚያደርስና መሸናነፍ ደግሞ አሸናፊውን የሚያስደስት ተሸናፊውን በጸጋ እንዲቀበል የሚያደርግ እንደሆነ ገልጸዋል። በሌላ በኩል በዚህ የአዲስ አበባ ጉዳይ ብዙ አስማሚ ነገር ላይ ስላልደረስን ይህን አጀንዳ ብናቆየው ይሻላል የሚል ምክረ ሐሳብ መቅረቡንም ተናግረዋል። ይህ እንደ ልዩ ምክረ ሐሳብ የቀረበ እንጂ ድምዳሜ ላይ የተደረሰበት ግን አይደለም። ውድና የተከበራችሁ ተመልካቾቻችን ይህ የአዲስ አበባ ጉዳይ
እርግጥም በምርጫ ይካሄዳል የሚለው አጠራጣሪ ነው። ምርጫ ከተካሄደ ብልጫ ያገኘው 75%ቱ ወይ የኦሮሚያ ፖለቲከኞች እንዳሉት አዲስ አበባ ወደ ኦሮሚያ የምትገባ ከሆነ እነሱ አሸናፊ፣ ሌሎቹ ደግሞ አይ አዲስ አበባ ትናንት እንደነበረችው ዛሬም ወደፊትም መቀጠል ያለባት የኢትዮጵያ ዋና ከተማ ናት ያሉት ሐሳቦች ተሸናፊ ከሆኑ አሸናፊና ተሸናፊ ስለሚኖር ምክክር ኮሚሽኑ ላይ ኩርፊያና የነገ ተሻጋሪ ሀገርን የመገንባት ሐሳብ ጥርጣሬን ያመጣል። ይህንን የሚፈታው የነገ የሰኞው የ500 ሰዎች የምክክር አጀንዳ ይሆናል። ይህንንም ተከታትለን ምን ተወሰነ፣ አዲስ አበባስ ምን በጃት የሚለውን ወደ እናንተ እናደርሳለን። አብራችሁን ስለሆናችሁ እጅግ እያመሰገንን በሌላ ቪዲዮ ስንመጣ እንድታገኙን ሰብስክራይብ፣ ላይክ፣ ሼር በማድረግ አብረውን የሆነው ሰናይ ጊዜ